እግዚአብሔር ቢወድና ቢፈቅድ እቺን ዕለት ለማየት በቃው እንጂ እንደኔ ቢሆን እንደኔ ስንፍና እንደኔ ድክመት እንደኔ ተስፋ መቁረጥ ቢሆን እቺን ዕለት ለማየት አልታደልም ይሆናል። ግን ከሁሉ በላይ እግዚአብሔር ቀዳሚ ነው። እግዚአብሔር ኃላፊ ከፊት ለፊታችን ሁሌ አልፎ የሚሄድ ነጋችንን የሚያስተካክልልን እንጂማ አንዳንድ ሰዎች እንደሚያስቡን አንዳንድ ሰዎች ተስፋ እንደሚቆርጡብን እንደዛ ብንሆን ኖሮ እንደዛ መጨረሻችን ቢሆን ኖሮ ማናችንም እንኳን እንተያይ ማናችንም አንገናኝም ነበር። ሁላችንም አወዳደቃችን መጥፎ ነበር። ግን እግዚአብሔር እንደኛ አይወርድም፣ እንደኛ አይፈርድም፣ እንደኛ አይደለም። ሁሌም ምህረቱ ከፊት ነው የሚቀርመው። በይቅርታ ነው የሚያልፈን። እንደኛ ስራ እንደኛ ጥፋት ፈጣሪ ከፊት ብቻ እየቀደመ ይቅርታ ባያደርግልን ምን ይውጠን ነበር? የት ነበር የምንገባው? የምንሰራውን ቢያሳይብን ኃጢአት አይደለም የምናስበውን እና ምን ነገር ዝም ብሎ ለሰዎች የሚታይ ቢሆን እንደ እግዚአብሔር ምን እንሆን ነበር? ሁላችንም ባሰብን ቁጥር እንሸሸግ ነበር። ልክ እንደ ኦሪት ኃጢአት ሲሰራ ለምጽ እንደሚመታው እንደዛ እንሆን ነበር። ብቻ በዚህ ሁሉ መሃል እግዚአብሔር እየረዳን ዛሬን አይተናል። ይህን የሚያደርግ ደግሞ እግዚአብሔር ነው። እግዚአብሔር ከማመስገን የተሻለ ምንም የሚደረግለት ነገር የለም። ቢመሰገን ቢወደስ ምንም ቢደረግ የማይከፈል ዋጋ አለው። ምክንያቱም ሁላችንም እናውቃለን የተደረገልን። ብቻ እንደ ድክመታችን ስላልፈረደብን ብቻ ምስጋና አናጉድልበት።